እኔ ጋር ወሬ አይሰራም። ወሬ ጋር አይሰራም። የነብር እንጀራ ታይዙትም ከያዙትም አይለቁትም ነው። የነከስኩትን ደግሞ ሳላደማ አልፋታም። ነገሮች በጣም አሉ ብዬ አምናለሁ። በተለይ ደግሞ ሚዲያ ዘመዴ ሚዲያ ኦልሬዲ ማንም የለም ኦርቶዶክሳዊ የሆነ ሚዲያ በሌለ ሰዓት ነው ኦልሬዲ የአንተ ሚዲያ ያለው እና ለዛ ደግሞ እግዚአብሔር ይመስገን መተንፈሻ ተገኝቷል ማለት ነው። አካውንት ቢዘጋ አሁን የኤፉ አካውንት ይሄ አራተኛ አካውንት ነው። በነገራችን ላይ አራት አካውንት አንዱ ሲዘጋ አንዱ ሲዘጋ አንዱ ሲዘጋ አንዱ እየተባለ ነው እና ያ ማለት ጫፍ ላይ ያለ ነው ማለት ነው። ሚዲያ እንኳን እንዳንናገር እንዳናወራ አገልግሎቱ እንዳይቀጥል ያደርጋል። የብዙ ልጆች ከታች ያሉት ብዙ ዴቭ ቃል ስጋ ሆነ የሚባል ይኸው ከታች ይታያል። ምናልባት ከአንተ ስራ አለ ቆስጠንጢኖስ፣ ሌሎችም ልጆች እንደዚህ ብዙ ልጆች አሉ እና አካውንታቸውን እንዳይሰራ ደጋግሞ ሪፖርት ይደረጋል እና ሚዲያ መገኘቱ ዘመዴ በተለይ ደግሞ የኛ ኦርቶዶክሳዊ መምህራችን መገኘቱ ትልቅ ነገር ነው። አይ ቲንክ የሚዲያን ፓወር ያሳያል ብዬ አስባለሁ። ቲክታክ ላይ ምናልባት ቢታይ አሁን 7,000 8,000 ሰው ነው። መሬት ላይ ግን ኢን ሚሊየንስ ደርሰናል ማለት ነው። በሚሊዮኖች መድረስ የሚችል ዘመዴ ቲቪ አለ። ይሄ አንድ ነገር የሚያሳይ ይመስለኛል። ለብዙ ሰዎችም መንቂያ ይሆናል ብዬ አስባለሁ። እፎይ ማን ነው ምንድን ነው ሁሌ ተሳዳቢ ነው የሚባል ነገር አለ እና እኔ እንደውም ብዙ ጊዜ ከኋላ ነው እሱ በጣም ከፍቶ ኦልሞስት አብረን ባለንበት እንግዲህ ኦልሞስት 2 ዓመት አካባቢ ሆነን በጣም ገብቶ እንትን ይላል እና ብዙ ሰው ተሳዳቢ ነው ይላል። አንድም ቀን ግን ለተናገረው ነገር ልክ ነው እንጂ ስህተት ነው ያለ አንድ ሰው የለም። ወይም ደግሞ ማስረጃ አምጡ ተብሎ ሲጠየቅ አንድም ሰው ከመጽሐፍ ውጭ ጠቅሶ ይሄን ነገር ተናግሯል ያለ ማንም የለም እስካሁን ድረስ። እንግዲህ የ2 ዓመታችን ነው። እፎይ ብቻ አይደለም ከታች የሚታዩት ልጆች በሙሉ ቢኒም ዴቭም እንደ መዝሙረም ከታች አሉ ሁሉ ክርስቲያኖች ላይ በተአምር የሐሰት ወሬ በተአምር አይገኝም። ምንም አይነት ማለት ነው። በሐሰት ድራማ አይሰራም። በሐሰት ልክ እነሱ እንደሚያሰልሙት እኛ ወደ ክርስትና እናመጣም። በሐሰት ምንም አይነት ፖለቲካ አይሰራም። ክርስትና ነው፣ ለሀቅ ነው፣ ለክርስቶስ ነው የምናገለግለው። ስለዚህ አገልግሎትን አስበን እንደምንመጣው እንጂ ምንም አይነት ፖለቲካ የለውም። ይሄንን ማጋለጥ መቻል አለብን። በተለይ ብዙ ሰው ኦዲየንስ አያውቅም። ይሄንን የሚወራውን ነው የሚሰማው። ምናልባት ተቆራርጣ የምትደርስ ሙሉ ላይቭ እግዚአብሔር የሚያውቀው የሚያየው 10,000 ሰው ላይ ሙላይ ወይ 20,000 30,000 100,000 ሊያዩ ይችላል። ተቆራርጦ የሚሄደው ግን በጣም ብዙ ኢፌክቲቭ ነው በእነሱ ዘንድ ማለት ነው። ያንን ለማክሸፍ ደግሞ ልክ እንደ ዘመዴ አይነት ሚዲያ ልክ እንደዚህ ኢን ሚሊየንስ በአንዴ እነሱ የሰሩትን ፖለቲካ ክልብስ አድርጎ ውሃ የሚደፋበት ያስፈልገናል በእያንዳንዱ ቤት። አሁን ዛሬ ዘመዴ ቲቪን የከፈተ ሰው እኔ ትዝ ይለኛል የዛሬ 2 ዓመት እንደዚህ መረጃ ቲቪ ላይ የሚቀርባል እና ማዘር ታያለች፣ ታናናሾች ያሉ፣ ጎረቤት ያል፣ አንድ ቤተሰብ ሰው ያል። ቲክቶክ የሚያገኘው ጥቂት ሰው ነው፣ ኢንተርኔት ያለው ነው ያውም ስማርትፎን። ቲቪ ግን ትልቅ ነገር ነው እና ተቆራርጦ የሚመጣ ውሸት ብዙ ይሰማል ሰው። ዛሬ በዚህ ቴሌቪዥን ምን አየ ማለት ነው? ሐቁን ተመለከተ ብዬ አስባለሁ። ክፍል 2 ላይ ደግሞ እንደዚሁ እየጠራ ክፍል 3ም እንዲህ እየጠራ ተቆራርጦ የሚያዩት ነገር ሐሰት እንደሆነ ሐቁ ማጋ እንዳለ እንዲመለከቱ ይሆናል ብዬ አስባለሁ። ቀጣይም ደግሞ ለሚሰሩት ምናልባት ከኋላ ለሚመጡት ልጆች መነሻ ይሆናል ብዬ አስባለሁ። ማነቃቂያ ማለት ነው። ብዙ ነገር የተሰራ ነው። እግዚአብሔር ይመስገን። ወደፊት ጥሩ ፊውቸር አለን ብለን እናስባለን ከእግዚአብሔር ጋር። ፍሮንት ላይ ከፊት ለፊት በደንብ የሚዋጉ በደንብ እፎይ እንደ ዴቭ 24 ሰዓት የሚገቡ ብዙ ልጆች አሉ። እግዚአብሔር እነሱንም እንግዲህ እንዲያግዛቸው በጸሎት አስቡ። ከኋላም ሆነው ደግሞ ፑሽ የሚያደርጉትንም ልክ እንደዛው መድኃኔዓለም ያግዘን። እንግዲህ ሚዲያው ተገኝቷል። ወደፊት ነው ዘመዴ እንግዲህ ቤታችን ነው፣ እንግዳም አይደለንም። ድጋሚም ሌላ ቀንም ባለፈው በማውርተናል ምናልባት ደጋግመን የምንገናኝበት ፕላትፎርም አለንና ከአሁን በኋላ ኦርቶዶክሳውያን ቀና የምንልበት ይመስለኛል። ሚዲያ የለንም የምንልበት አይመስለኝም። ከአሁን በኋላ መረጃችንን እውነታችንን መጽሐፍ ጠቅሰን ነውና የመጣ ነው። መጽሐፍን እየጠቀስን እያሳየን ሐሰት ነው ሲባል አይደለም ብለን መጽሐፍ እያወጣን ማለት ነው እንጂ የልብ ወለድ ወሬ አናወራም። ቅድም የልብ ወለድ ብዙ ወሬ አይተናል። ክርስቲያኖች ግን በተለይ ኦርቶዶክሳውያን የሐሰትን ወሬ የልብ ወለድ ወሬ በተአምር እንደማየው እፎይ ምሳሌ ነው። በቃ ይኸው በተአምር የልብ ወለድ ወሬ ስድብ ተብሎ የሚባለው እንኳን መጽሐፋቸውን የሚሸማቀቁበት እንደ ስድብ ለራሳቸው ቆጥረው ስለማያነቡት እንጂ እኛ ክርስቲያኖች በተአምር ስድብ እንኳን አናናገርም። የምናነበውም የራሳቸውን መጽሐፍ ነው።
ምናልባት ተናጋሪው ስድብ አልመሰለውም። ክርስቲያኑ ሲናገሩ ስድብ ከመሰለው እንግዲህ ጆሮ ለራስ ባዳ ነው። እንግዲህ የሰሙ ቀን ያብዳል ነው አይደለ? የሰሙ ቀን አብደዋል፣ መንቃት አለባቸው ማለት ነው። ስለዚህ ከእብደታቸው ወደ ክርስትና እንዲመለሱ ነገራችን ላይ እስልምናው ላይ ብቻ ያሉትን በደንብ ያሉበትን እንዲነቁ ብቻ ሳይሆን ኦርቶዶክሳዊም እንዲሆኑ ደግሞ እንፈልጋለን። እንዲነቁ ብዙዎች እንዲመጡ ደጋግመን የምንሰራው ምናልባት ከዓመት በላይ ብዙ መምህራንን ስንጠይቅ ኦልሞስት ብዙ ተግዳሮቶች አልፈናል። በተለይ መምህራን ከመፈለግ አንጻር የሚያስተምር ማን ነው በሚል ማለት ነው። ማን ያስተምርልናል? በተለይ እፎይም ሌሎችም ወንድሞች በሚሰሩት አገልግሎት የሚያስጠምቅ ሰው እስከምናጣ ድረስ የሚያስተምርልን የሚረከበን ሰው እስከምናጣ ድረስ በግለሰቦች ላይ ነው አሁንም ያለው እና ወደፊት ተቋም ቢሆን ሊከፈሉ በተለይ ደግሞ ቤተክርስቲያን እንደ ቤተክርስቲያን አትሊስት እንደው ሌላውን እስልምናውን መስራቱን ይቅርና ከዚህ የሚመጡትን ሰዎች ተቀብላ ኦፊሻሊ የምታስተምርበት ሲስተም ቢኖር እኛ የምንሰጣቸው ሰዎች ቢኖሩ ትምህርቱንም መማር ምናልባት ለሚፈልጉ ሰዎች ደግሞ የተደራጀ መስጠት የሚችሉ ሰዎች ቢኖሩና ቢታገዝ ለወደፊት ጥሩ ይመስለኛል። እግዚአብሔር ያግዘን። በሰፊው እናወራበታለን። ብዙ ሰዓት አልውሰድ ዘመዴን፣ ረጅም ሰዓት ስለቆያቸው አመሰግናለሁ። እግዚአብሔር ያክብርልኝ መምሬ። አመሰግናለሁ። እግዚአብሔር ይስጥልኝ ጳላዲ። በጣም ብዙ ሰዎች ክርስቲያንን ይግባ እያሉ ነው። እንግዲህ ከተናገራችሁ በኋላ ሌሎቻችሁ በር ከለቀቃችሁ ትትና ያላችሁት ክህነት ያላችሁ ልጆች ጳላዲ ይለቅና ክርስቲያን የሚባለው ወንድማችንን አስገቡት። እውነት ነው ደግሞ በጣም ረዳታችሁ ነው። እፎይ የሚያዘው እኔ ልናገርና እኔ ወርዳለሁኝ ዘመድ። እሺ መልካም ወርዷል። ቀጥል ቀሲስ ይፍቱኝ ይባርኩኝ ብያለሁ በስንት ጊዜያችን። እግዚአብሔር ይፍታ፣ እግዚአብሔር ይባርክ። ከምስጋና ልጀምር። መጽሐፍ ወለራታን ይደልዎሙ ክብር ለቅኖች ምስጋና ይገባል ይላል መጽሐፍና ሁላችሁንም ዘመዴ አንተንም እፎይን ቃል ስጋ ሆነ መምህር ተመስገን ቢኒ፣ ዲያቆን መዝሙር ያሬድ እንዲሁም ቀሲስ ሳሚ ኢትዮ ቤተሰብ ሚዲያ ከታችም ያላችሁት ሁላችሁንም የእግዚአብሔር ሰላም ከኔም ከናንተም ጋር ይሁን። እንዴት ሰነበታችሁ ማለት ፈልጋለሁኝ። ዘመዴ እግዚአብሔር ይባርክህ። በጣም ደስ ብሎኛል። በዚህ ዘመን አገር ቤተክርስቲያን ችግር ውስጥ ፈተና ውስጥ በገባበት ጊዜ እንደ እብድ ሆኖ የሚያገለግል ሰው ያስፈልጋል። እኔ በዚህ ዘመን የሚያስፈልጉት እንደነ ጉዱ ካሳ ያሉ ከፊት አውራሪ ጋራ ፊት ለፊት የሚጋፈጡ እንጂ እንደነ ቄስ ሞገሴ አገር ቤተክርስቲያን ችግር ውስጥ ሲገባ እያሞገሱ ደጅ ሰላም የሚዞሩ ሰዎች አይደለም የሚያስፈልጓት። እና እውነት ለመናገር ቅዱስ ጳውሎስም እንዳለው ነው እብዶች ብሩህ ለእግዚአብሔር ነው። እንደ እብድ ሆነ ስለምትሰራ ትልቅ ምስጋና አለኝ። በጣም ነው የምኮራብህ። ይሄንን ደግሞ በተግባር አሳይቻለሁ ብዬ አምናለሁኝ። እኛ ደብር በመጣበት ጊዜ ከልቤ ነው በጣም አምኜበት ነው። በብዙ ፈተና እንዳለፍክም ስለማቅ እና ለከፈልከው ዋጋ ምስጋና አለኝ። አሁን ደግሞ እነዚህ ልጆች ዘመዴ የሚያልፉበትን ህይወት ለአንተ ለቀባሪው ማርዳት ነው የሚሆነው። እፎይና ጳላዲዮስ ሌሎችም ወንድሞቻቸው አሉ። እነዚህ ልጆች ግን እንደ አጋጣሚ በዚህ በመከራቸው ጊዜ ነው ያወኳቸው። ያለፉበትን ላይፍ ወደፊት ይተርኩልናል። ከነዚህ ወንድሞቻችን ጋር ሆነህ ይሄንን በር ስለከፈትክ እግዚአብሔር አምላካችን እድሜ ጤና ከነዛ ከተወደዱ ልጆች ጋርና ከተወደደች መከራ ካንተ ጋራ ዋጋ ከከፈለችው ባለቤት ጋራ ከልብ ላመሰግንህ እወዳለሁ። እግዚአብሔር ይባርክህ፣ ዘመን ይባረክ። በነገራችን ላይ ልክ ይሄ አካውንት በመዘጋት ያው ቁጥር አንድ አንተ ነህ። እፎይ ደግሞ ተከትሏል እና ዕቅበተ እምነት ላይ እስልምና ላይ መስራት ቀላል አይደለም ዘመዴ። መጽሐፋቸው ይገርምሃል ለቄስ ሁሉ አይሆንም። እኔ አሁን ማንበብ ጀምሬ ፈራሁኝ። በቃ አማርኛውን ለማንበብ አፍራለሁኝ፣ እሽኮረመማለሁኝ። እና መጽሐፉ በራሱ ሲነበብ የሆነ ባለጌ ያስመስላል። እና እንደነ እፎይ ያሉ ምዕመናን እዚያው ይቀጥሉበት እንጂ እኔ አፈርኩኝ እውነት ለመናገር በጣም። እና መጽሐፉን ሲገልጡት እንደ ተሳዳቢ የሚቆጠሩት ለዚያ ነው። መጽሐፋቸው ነው። እንግዲህ ምን እናድርግኛ? ወይ ባልነኩን ነበር ወይ ባልገጠሙን ነበር። ገጥመናል። ከዚህ በኋላ መገላለጥ ነው። የመሐመድን ትምህርት እንገልጠዋለን።
እና እነዚህ ልጆች ደግሞ ዋጋ እየከፈሉ ስለሆነ እንደ ወደፊት ዘመዴ እኔ ብዙ ነገሮች አስቤ ነበረ። ግን እኛ ብዙ ተናግረን ከምንሰራው ስራ አንተ ስኬታማ ነህ ወዳጄ፣ ብቻህን ችለህ እንግዲህ ሚዲያ ሆነሃል፣ መንግስት ሆነሃል። እፎይና ጰላዲዮስ እሱን ያዙት እና የሆነ ቦታ ላይ እንደው ካሰቡት ቦታ ላይ ሆነው የኔን ዕቅበተ እምነት በተቋም ደረጃ እንዲመሩት ምኞቴ ነው። እኔም ብትጠይቀኝ የኔ ምኞት እስልምና ላይ ራሱን የቻለ ዕቅበተ እምነት፣ ፕሮቴስታንቱ ላይ ራሱን የቻለ ዕቅበተ እምነት እንደ ቤተክርስቲያን እንደ ተቋም መሰራት ያለበት ነገር ነበር። እንደምታውቀው ጠቅላይ ቤተ ክህነት ድረስ ለመደወል ሞክሬ ነበር፣ ግን የኛም ቤት እንደምታውቀው ነው። ስለዚህ በቀጣይ ዘመዴ በአንድ ቀን ካቴድራል የምታሰራ ጀግና ሆናል። የዋልድባ አባቶች ጸሎትም ያግዛል። በጣም ብዙ ገዳማት እውነት ለመናገር ስላንተ ይጸልያሉ እና እነዚህ ልጆችም ካሰብክበት በአንድ ቀን የሆነ ነገር ማድረግ እንደምትችል አምናለሁኝ። ፕሊስ በቀጣዩ የሆነ በተቋም ደረጃ ይሄ ቀላል አይደለም። ይሄ 6 ወር ያወሩበትን በቲቪ ደረጃ ሲወራና ቲክቶክ ላይ ቪዲዮ ያቆይም እና ቀላል ነገር አይደለም። ዛሬ ያደረከው እግዚአብሔር ይባርክህ፣ ዘመንህ ይባረክ። ዛሬ አንተን ነው እኔ የማመሰግነው ከልቤ ነው። ምክንያቱም ለወንድሞች ያደረከው ለኔ እንዳደረኩ ነው የምቆጥረው። ለቤተ ክርስቲያን የሚከፍሉት ዋጋ የሚከፍሉትን ሰዎች ሁሉ ከጎን ለሚቆም ሰው እኔ ትልቅ ምስጋና አለኝ። እኔ የማልችለውን እኔ ማድረግ ያልቻልኩትን ለሚያደርጉ ይኸውልህ፣ ሁሉ ጊዜ በጸንተን ሁሉ ጻድቅ በጊዜ ርቱ ይላል መጽሐፍ። ነገሮቹ በቀና ጊዜ ፕሮቶኮል ጠብቆ በቃ እየተሽሞነመኑ በጣም ቀላል ነው። እውነት ለመናገር ቀላል ነው። ገብረ ማርያም ወለተ ማርያም እያሉ ፕሮቶኮል ጠብቆ ሳይናገሩ አባባ እየተባሉ መኖር ቀላል ነገር ነው። እንደ እብድ ማገልገልና ክብርን ጥሎ ግን ለቤተ ክርስቲያን ዋጋ መክፈል ግን ዋጋ ያስከፍላል። እውነት ለመናገር እኔም በጥቂት ዋጋ እየከፈልኩ ነው፣ በጥቂቷ ማለት ነው። እና ፕሊስ የምትሳደቡ እንደው ፕሮቶኮል እንደው ለመጠበቅ በጣም የምትሞክሩ ሰዎች ኢመርጀንሲ ውስጥ ነው ያለ ነው። የነፍስ አድን ጥሪ የምንሯሯጥበት እንጂ በጣም በእርጋታ የምንሄድበት አይደለም። በፍጥነት የምንወረወርበት ዘመን ላይ ነው ያለነው። በዚህ መካከል ግን የሚያጠፉ ሰዎች እንኳን ቢኖሩ ቢኖር ድካሙን እውነት ለመናገር ብዙ ፍቅር እኮ የኃጢአትን ብዛት ይሸፍናል ይላል። እንደው ድካማችንን እንኳን የነዚህ ልጆች ድካም ስራቸው የሚሸፍን ስለሆነ ልታበረታቱ ይገባል። ከታችሁ ናችሁ በጊፍትም ኮፒ ሊንክ በማድረግ ሸርም በማድረግ ከወንድሞቻችሁ ጋር ለቆማችሁ በሙሉ ምስጋናችን በጣም ትልቅ ነው። እግዚአብሔር ዘመናችሁን ይባርክ። የቤተ ክርስቲያን አምላክ የኢትዮጵያ አምላክ መልካም ጊዜ መጥቶ ሰላም መጥቶ በሐሴት በደስታ በጋራ በእኩልነት የምናገለግልበትን ዘመን ጌታ መድኃኔዓለም ያምጣልን። የእመቤታችን የቅድስት ድንግል ማርያም ዛሬ ኪዳነ ምሕረት ነች። የምሕረት ቃል ኪዳን የተቀበለችበት ነው። እመቤታችን በጸሎቷ በቃል ኪዳኗ ተጠብቃችሁ ፍቅሯን በልቡናችን ጣሟን ባንደበታችን ይሳልብን። ጸጋውን ክብሩ እንዳይነሳ እንትለምንልን። ቡሩካን ሁሉልኝ። ሁላችሁን ሰላም ብያለሁ። ቴንኪው ዘመዴ። ሳይወጡ ልናገር እጅግ በጣም የምኮራባችሁ በማየው ነገር ያው እኔም ሌላ ላይ ስለሆነ ሩጫዬ ይሄ ክብር የሚፈልገውን በዚህ ዘመን በሽቶ ታሽቶ እንደገና ጻዳ መስሎ ካባና መንገድ እየተለቀቀበት እንጀራ መብያ የሆነውን የክህነት አገልግሎት ተጋፍጣችሁ ራሳችሁን ጥላችሁ ወርዳችሁ አሁን መዝሙረም ገብቷል። ለማመስገን በመብቃቴ ደስ ይለኛል። ይህን ጥላችሁ ወርዳችሁ ያውም ቤተክርስቲያንን የሚያስተዳድር የቤተክርስቲያን አስተዳዳሪ ተሆኖ በተለየ መልኩ ደግሞ በሃይማኖት ጉዳይ ብቻ ሳይሆን በሀገር ጉዳይም በድፍረት ወጥቶ በመጮህ ደግሞ ያን ባደረጉ ጊዜ የሚመጣውንም ግብረ መልስ በመቋቋም የምባርካቸው ልጆቼ የምመራቸው የቤተክርስቲያን ልጆቼ ያዩታል፣ ያነቡታል፣ ምን ይሰማቸዋል ሳይሉ ይህንን ሁሉ ነገር ሰቀቀን ይህንን ሁሉ መከራና ስድብ ችሎ በጽናት ከነዚህ ወንድሞች አጠገብ ቆሞ በክህነት ማገልገልን የሚያክል ነገር የለም። ሁሉም ይታዘባል። እኔ ካሊፎርኒያ ሄድኩት ልጄ መሄድ ስለነበረባት እዛ ተጠርታ ብቻዋን እንዳትሄድ ነው ሄድኩት። ግን ቤተክርስቲያን መሄድ ስለነበረብኝ እኔ ለማስቀደስ ነው የመጣሁት። ግን የተደረገልኝን ክብር ከዚህ በፊትም ተናግሬዋለሁ። አሁንም አሜሪካ ሄጄ እንደ ንጉስ ነው የታየሁት። እግዚአብሔር በሚያውቀው የትኛውም
ዳላስ ሄጄ ካሊፎርኒያ ሄጄ እርሶ ጋር እንደገና ኦሃዮ ሄጄ በዋሽንግተንና ቨርጂኒያ እንዲሁም በሜሪላንድ አካባቢ ባሉ አብያተ ክርስቲያናት ተገኝቼ ያገኘሁትን ክብር ምንድን ነው የሰራሁት ብዬ ማነው ያ 24 ሰዓት እነ ቀሲስ ወንደሰን ያሉበት ሀገር ማመድ ነው የሚባለው ያቺ ኪዳነምህረት ያለችበት ላስ ቬጋስ ሄጄ በዛ በረሃ ያየሁትን ክብርና ፍቅር እኔ ነኝ የማውቀው እና ይሄ ይጠብቀኛል ብዬ ባላስብም ግን ለካስ ሁሉም ይታዘባል፣ ለካስ ሁሉም በጸሎት ይረዳኝ ነበር። ካህናቱ ተሰብስበው ይሉኝ የነበረው ባለቤቶቻቸው የካህናቶቹ ሚስት ባለቤቶች ለእኔ ያላቸው ጸሎት፣ ለእኔ ያላቸው ፍቅር፣ ህፃናት ያላቸውን አይቻለሁ እና ጸሎታችሁ ነው የረዳኝ እና ይህን ደግሞ ሳላመሰግን ማለፍ የለብኝም። ሳያቋርጥ ሰው ሳይሰለች ከነዚህ ወንድሞች አጠገብ አሰረ ክህነቱን ይዞ ተገኝቶ ደፍሮ መገኘት ይሄ ከላይ ካልተሰጠው አይሆንም። እኔና ቀሲስ የምንተዋወቀው እንግዲህ በልጅነት ነው። እሳቸው ወደ አሜሪካ እኔ ወደ ጀርመን ነው ያለ ነው። ነገር ግን እግዚአብሔር ከአገልግሎት አላራቀንም። ይህን ደግሞ እናገለግላለን ብለን በወጣ ነው ቁጥር እግዚአብሔር ምላሹን እየሰጠ አሳይቶናል። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። እናሳድገዋለን። ደግሜ ቃል ገባለሁ፣ እናሳድገዋለን። ሚዲያው የህዝብ ነው፣ በህዝብ ገንዘብ የተቋቋመ ነው። ግንስ በጣም ስርዓት ባለው ዲሲፕሊን ባለው ሁሉም ሰው የሚናፍቀው የሚወደው አድርገን ማሳደግ እንችላለን። ይዘነው መሄድ እንችላለን። አሁን አንዳንድ ሰዎች እንደሚያወሩት አይደለም። አንዴ መዝሙር ያሬድም ሲናገር ሰምቼው ዘመዴ ከፍቷል እንደ ዘመድ ሚዲያ ተከፍቷል እንደ ምናምን ሲል ነበረ። ስላልተከታተልክ ትቀጣለህ ዲያቆን። የሆነ ሆኖ ግን ያው አይታችኋል። እፎይ ሲሰደብ የሚመጡት ጸያፍ ቃሎች ያው የታወቀ ነው፣ ታውቃላችሁ። ያንን በሚዲያ ማቅረብ አይቻልም፣ ደግሞ ኤዲቶሪያል ፖሊሲውም አይፈቅድም። ያ ስለሆነ ነው እንጂ ግን በሃይማኖት በኩል የራሳችሁን አዲስ ስም ማውጣት እንችላለን። ይህ የቴሌግራም የቲክቶክ ቡድን ይዞ መጥቶ የራሱን የአየር ሰዓት ሰጥቶ ማስኬድ ይቻላል። በጨዋ ተሳዳቢ ተከራካሪ ሳይኖርበት ግን ተራ ገብታችሁ የውይይት መድረክ ከፍታችሁ በአንድ ርዕሰ ጉዳይ ላይ ያንን ማሳደግ ትችላላችሁ። የቲክቶክ ጠፊ ነው፣ የዩቲዩብም ጠፊ ነው። ቴሌቪዥን ግን ተደራሽነቱ ገጠር ገበሬው ድረስ ነው። ሁላችንም ደግሞ ህብረት ከያዝን፣ ሁላችንን አንድ ላይ ከተሰበሰብን ደግሞ ከዚህም በላይ ማሳደግ እንችላለን። ጠንካራ ሌሎች ቻናሎችንም የቴሌቪዥን ቻናሎችንም መርጠን መግባት እንችላለን፣ ከዚህም በላይ ማለት ነው። እና በእውነት ደስ ብሎኛል። እግዚአብሔር ይስጥልኝ። ክርስቲያን የሚባል ማማዬ የሚላል የሉና እነሱን እናስገባ፣ እርሶን እናሰናብት። ቀሲሴ በጣም ነው የማመሰግነው ዘመዳችን። እግዚአብሔር ይባርክህ፣ እግዚአብሔር ይጠብቅህ። በሌላም ጊዜ እንመጣለን። ላይቭ እዚህ ቲክቶክ ላይ ስትመጣ መልእክት ምናምን የምንችላትን ነገር እናደርጋለን። በየትኛውም መንገድ የምንችለውን አደርጋለሁ። ቴሌቪዥኑ ላይ ይሄ ብቻ ሳይሆን ቴሌቪዥኑ ላይ በተለይ እናንተ ካህናቱ የአየር ሰዓት ውሰዱ። እሁድ ኢትዮጵያ ከቅዳሴ ውጭ ምንም ነገር የለም። ተናግሬያለሁ። ለቀሲስ ሱራፌል ተናግሬያለሁ። ይሄው ቀሲስ ሳሙኤል አለ ተናግሬያለሁ። ለነ ቀሲስ ያሬድ ተናግሬያለሁ። ለነ ቀሲስ ያሬድ ደጀኔ ተናግሬያለሁ። የአንድ ሰዓት ስብከት አዘጋጅተው እሁድ ሰው ከቤተ ክርስቲያን ሲመለስ ያ የስብከት ቢለቀቅለት አስባችሁታል? እንመጣለን። በቃ ተዘጋጁ፣ ህዝቡን አገልግሉ። የአየር ሰዓቱን እግዚአብሔር ሰጥቶናል። በአግባቡ እንጠቀምበት። እኔ ክብር አልፈልግም፣ ገንዘብም አልፈልግም፣ ዝናም አልፈልግም። በነፃ ቀሲስዬ እንግዲህ የዘመዴን ቲቪን በደንብ ዘመዴ ቲቪን አግዙ። ከታች ያላችሁ ሰዎች ሰብስክራይብ በማድረግ ሚዲያውን በማሳደግ ቀላል አይደለም። የሚዲያ አገልግሎት አልገባንም። እኛ ቅድም ሲናገር ነበር። አንዳንዶቹ 40 ደርሰዋል፣ አንዳንዶቹ 10 ምናምን ደርሰዋል። እኛ ቅድም እንደተነገረው ኢዮቲስ የኛ የቤተ ክህነቱ አለ፣ ማህበረ ቅዱሳን ሚዲያ 2 ናቸው እና የሶስተኛ እንግዲህ የዘመዴ ቲቪ ነው እና ቲቪውን ራሱ ማገዝ ማለት ቤተክርስቲያን ማገዝ ነው። ተወደደም ተጠላም ይሄ ወንድማችን በቤተክርስቲያን ውስጥ መምህር ነው፣ የቴዎሎጂ ምሩቅ ነው እና ክርስቲያኖች ኦርቶዶክስ ብቻ አይደለም ማለት ነው። ወንድማችን ነው። የእሱ ቲቪ የኛ እንደሆነ ነው የምንቆጥረው። ዋጋም ደግሞ እየከፈለ ስለሆነ ቲቪው እንዲያድግ እንፈልጋለን።
ይህንን የምትሰሙ ምዕመናን የዘመዴን ቲቪ በማገዝ እንድትተባበሩ በዚህ አጋጣሚ ጥሪ ያስተላልፋለሁ። እግዚአብሔር ይባርካችሁ፣ እግዚአብሔር ይጠብቃችሁ፣ መልካም ቀን ይሁንላችሁ። ብሩካን ሁኑ። እፎይና ጳላዲዮስ ሌሎቻችሁንም ሰላም ብያለሁኝ። መልካም ቀን። ቀሲስ ይፍቱኝ ባርኩኝ። ሰላም ሁኑልኝ። አመሰግናለሁ። እሺ እንግዲህ ወደ ሌሎቹ እንሄዳለን። ቶሎ ቶሎ ክርስቲያንና ማማይ የሚባሉትን አስገቡልኝ። ክርስቲያን ካለ ላክልኝ። ግባ። ህዝብ ነው እየጠየቀ ያለው። ገብተህ ሰላም ብለህ የተሰማህን አድርግ። ማማይ በፊት ገብታለች፣ አውቃታለሁ። በጣም ጠንካራ ልጅ ናት። ሁለቱም የሉም ዘመዴ፣ የሉም። በቃ አትጨቅጭቁ። ታች ያላችሁት ስለሌሉ ነው። ያሉት ይበቃሉ። እነሱ ከተናገሩ ይበቃሉ። እንደያመጣጡ እንመጣና ቃል ስጋ ሆነን ዘመዴ ለእኔ አንድ መንገድ ላይ ስለሆንክ ለወርድ ስለሆነ ይገባኛል። ይሰጡኛል እነሱ። በጣም ይቅርታ ዘመዴ፣ ሰላም ብያለው። ቀሲስ ይፍቱኝ ባርኩኝ። ከዚህ በፊት አግኝቻለሁ ዘመዴ። የችግሩ ጊዜ ፎይ የተሰደደ ጊዜ ትንሽ አውርተናል። ለማንኛውም በጣም ደስ ብሎኛል ዛሬ ቴሌቪዥን ላይ ስላቀረብከው ፎይን ልምዱን ስላካፈለ በጣም ደስ ብሎኛል። ምክንያቱም እኛ በጣም የለንም ነበር፣ የመገፋት ስሜት ብዙ ይሰማን ነበርና ሚዲያ አጠቃቀም ላይ ከሌሎች የሚመጣው አጠቃቀም ከባድ ስለሆነ እኛ ጋር ያለው ነገር ትንሽ ደከም ስላለ ትንሽ እንደዛ አይነት ስሜት ይሰማን ነበር። ዛሬ ግን ወንድም እንዳለን አይተናልና ይሄ ነገር ምንድነው ይቀጥል ይበል የሚባል ነው። ለዚህም ደግሞ ዘመዴን በጣም እናመሰግናለን ለምታረግልን፣ በችግራችን ጊዜ ለምደርስልን እርዳታ። ያው እግዚአብሔር ምስጋናህን ይክፈል፣ እኛ መክፈል አንችልም። በጣም እናመሰግናለን። ግን አሁን አደራህ ልልህ የምፈልገው እኔ ብዙ መናገር አልችልም፣ ብዙ አልልም። ልልህ የምፈልገው እፎይ አንድ ሰው ነው፣ አንድ ግለሰብ ነው። አሁን ላይ እየተሰራ ያለው እሳት የማጥፋት ስራ ነው እና ተቋም ያስፈልጋል። በተቋም ደረጃ 100 እፎዮችን የምናወጣበት 100 ቃል የምናወጣበት ሌሎችም ልጆች አሉ ስማቸውን ያልጠቀስኩት የምናወጣበት ተቋም ያስፈልገናል። በግለሰብ የሚሰራው ስራ የትም ያህል ብንጥር የትም አያደርሰንም። ስለዚህ እዚህ ነገር ላይ ምናልባት ዘመዴ አንተ እንድትገፋበት አደራ እሰጣለሁ። ከዚህ በፊት ሞክረናል እኛም ይሄን ነገር ግን ብዙም እየሄደልን አይደለምና በተቋም ደረጃ የንጽጽር ስራ የሚሰሩ ሰዎች ተመርቀው የሚወጡበት ዩኒቨርሲቲ ያስፈልጉናል። የቤተክርስቲያን ሰዎች ወደዚህ እንዲመጡ እንፈልጋለን። ቴዎሎጂ የተማሩ ሰዎች ለምን ሌላው ጋር የሚሰራው በተቋም ደረጃ ነው፣ በትላልቅ ፕሮጀክት ደረጃ እየተሰራ ነው ያለውና በግለሰብ ተሰርቶ የሚሸፈን አይደለም። ምክንያቱም ነገ እፎይ ሊያቆም ይችላል፣ በብዙ ምክንያት ቤተሰብ ሊመጣበት ይችላል፣ በብዙ ምክንያት እኛም ሁላችንም ልንወጣ እንችላለን። ግን ተተኪ ያስፈልጋል። እዚህ ስራ ላይ በደንብ መሰራት አለበት ብዬ አስባለሁ። የእፎይ ስራ እንዳለ ሆኖ ለዚህም መሰባሰብ ያደረገን እፎይ ነው፣ እሱንም እናመሰግናለን። ጥሩ ስራ ሰርቷል። ይሄ ጥሩ ስራ ግን ብልጭ ብሎ የሚጠፋ መሆን የለበትም። ስለዚህ በተቋም ደረጃ መስመር መያዝ አለበት። በቤተክርስቲያን መዋቅር ውስጥ መግባት መቻል አለበት። ምክንያቱም ከዛ የሚመጣው ግፊት ቀላል ስላልሆነ ማለት ነው፣ እንዲሁ በግለሰብ ተሰርቶ የሚቻል ስላልሆነ። ስለዚህ እነዚህ ነገሮች አደራ ለማለት ነው የገባሁት። የተሰራው ስራ ቀላል አይደለም። ብዙ መስዋዕት ከፍለንበታል። ብዙ ጊዜ ብዙ ነገር አድርገናል። ጊዜያችንን ሰተንበታል። እፎይ ሻይን አድርጓል። ለዛ ደስ ይለናል። ግን ሁሉም ነገር እግዚአብሔር በፈቀደው መልኩ በጊዜው ስለወጣም እሱ እናመሰግናለን። ግን እንደዚህ ሆኖ መቅረት የለበትም። በዚህ ብቻ በግለሰቦች ብቻ የሚደረግ ስራ ውጤቱ ምንም ያህል ቢሞከርም መጨረሻው ዘለቄታ ላይ ኖሮ ስለሚችል በብዙም መንገድ በተለያየ መንገድ ሰዎች ከዚህ መንገድ ወደ ኋላ ሊሉ ስለሚችሉ ይሄን ነገር አደራ እንድትይዘውና ወደ ተቋም ደረጃ እንዲያድግ የንጽጽሩ ስራ ማለት ነውና በፕሮቴስታንቱ በኩል እንደሚሰራው በእስልምናው በኩል በዚህ መልኩ እንዲሰራ አደራ ለማለት ነው የገባሁት። እኔ ብዙ መናገር አልችልም። አመሰግናለሁ ዘመዴ። አመሰግናለሁ። እግዚአብሔር ይስጥልኝ። ሁሉንም ወደ ኋላ ጠቅለል አድርጌ መልስ ሰጥበታለሁ። ቃል ስጋ ሆነ ቢኒቻው ቃል ስጋ ሆነ ተናገሪ። ወላ መምህራኖቹን ወደ ኋላ ላድርግ ነው። እሺ እንደምን አመሻችሁ። ሰላም ብያለሁ ዘመዴ፣ ሁላችሁም ከስራ ያላችሁ መምህር ዲያቆን ያሬድ፣ እፎይ፣ ጳላዲ፣ ኢትዮ ቤተሰብ ሁላችሁንም ሰላም ክርስቶስ ይብዛላችሁ። ብዙ ማነሳው ሀሳብ የለኝም። ያው እፎይ ብሎታል። ግን ዛሬ በጣም ደስ ብሎናል። ይሄ ነገር ለህዝብ መቅረቡ እነሱ የሰሩት ፕሮፓጋንዳ
አንድ የሚያፈርስ ትልቅ ነገር ነው ብዬ አምናለሁ። ህዝቡ ስለ እስልምና ያለው አረዳድ ራሱ ትክክል አልነበረም። ሚዲያ ኢምፖርታንት ነው። ዛሬ ለብዙ ኢትዮጵያውያን ጥርት ያለ ነገር የሚሰጥ ነገር ብልጭታ ተሰጥቷል ብዬ አምናለሁ። ቀጣይም ደግሞ እንዳላችሁና እንደምትገናኙ ከፎይ ጋርም ቅድም ስትናገሩ ሰምቻለሁ። ሙሉ ፕሮግራሙን ተከታትዬ ነበርና ዘመዴ ይሄ ነገር ይቀጥል። ብዙ ክሊር መደረግ ያለባቸው ነገሮች አሉና በጣም በአንድ ጊዜ የሚያልቅ አይደለም። በጣም ብዙ ጉድን ያለው ለህዝቡ ማሳወቅ አለብን። ህዝቡ አዌርነሱ መቀየር አለበት። ለዛ ነው አሁን እኛ ተደብቀን እኮ መስራት አልነበረብንም በሀገራችን። እነሱ ላነሱት መጽሐፍ እኛ የነሱ መጽሐፍ ስንገልጥ ይሄ ሁሉ አደጋ ይሄ ሁሉ ስቃይ ሊደርስብን አይገባም። እፎይ በቪዲዮ በመውጣቱ እኔ ልክ የሩዋንዳ ጦርነት ነው ትዝ ያለኝ። በሚዲያ ነበር የተመራው። የቤት ቁጥሩ ሳይቀር ከናዝሬት መጣ፣ በዚህ ጋር መጣ፣ በሚዲያ መንግስት ባለበት አቀርቡ። እንግዲህ አስቡት፣ ከባድ ነው። እንዲህ የተደረገ ነበረ። የዚህን ያህል ተጽዕኖ መፍጠር እነሱ መቻላቸው የኛ አዌርነስ ማነስ ነው ብዬ አስባለሁ። የኛ ህብረተሰብ አለማሳወቅ፣ ምን እየተደሆነ እንደሆነ አለማስረዳት ነው። ለዛ ደግሞ ሚዲያ ኢምፖርታንት ነው። ዛሬ ዘመድ ጀምረኸዋል፣ ይህንን ነገር እንድትገፋበት አደራ እንላለን። ይሄ ትልቅ ነገር ነው። ቅድም እፎይ ከፍቶ ያሳየህ ነበረ የሆነ ቪዲዮ። የመንገድ ላይ ዳዕዋ ጀምረዋል እነሱ በአደባባይ አምላካችንን እንደዛ እየተናገሩ። በጣም ከዛ በላይ ዘግናኝ ቪዲዮዎች አሉ። በጣም ዘግናኝ ቪዲዮዎች። እነሱን ብታያቸው ደግሞ ዩቲዩብ ላይ ለቀቃቸዋል። ዩቲዩብ ቻናል አለኝ ቃል ስጋ ወለድ ቻናል ላይ እና ባስ ልጠብቅ ወጥተህ ህገ መንግስቱም እኮ አይፈቅድም። ባስ ልጠብቅ ነው የወጣው። ባስ ስቴሽን ስር መጥቶ በትልቅ ሞንታርቦ አምላክህን ኢንሰልት ሲያደርግብህ ምንድን ነው ሊሰማህ የሚችለው? ህግ ባለበት ሀገር አይቻልም። ህዝብ በተሰበሰበበት ቦታ ያለ ፍላጎት ገበያ ቦታ ላይ በአዲስ አበባ ብቻ አይደለም በተቋም ደረጃ ነው ራህማ ድርጅት የሚል ተቋቁሞ ይህንን የሚሰራ ከዛም አልፎ ተርፎ አሁን ትላንትና ከትላንት ወዲያ የለቀቁት ዜና አላቸው እነሱ ቲቪ ቻናል አላቸው። ይሄ የመንገድ ላይ እየሰራን ያለው ስራ ውጤታማ ነው ብሎ ዜናውን ልልክል ይችላሉ። በእነዚህ ድርጅቶች አሪፍ ውጤታማ ስራ ሰርተናል ብሎ ዜና እስከ መልቀቅ ይደርሳሉ። ለእነሱ መብት የሰጠው ህግ ለእኛ ለምን ሊከለክለን ይችላል? ሊከለክለንም አይገባም። ለነሱ ከተፈቀደ ለነሱ ከተከለከለ ለሁላችንም ነው። እኔ ነገ ወጥቼ ዛሬ የምናነባቸውን ሀዲሶች አደባባይ ላይ ባስ ስቴሽን ላይ ባነብ ኢትዮጵያ ውስጥ ምን ሊፈጠር ይችላል? ህዝቡ ማወቅ አለበት። መከባበር ካለብን ከእንደዚህ ጀምረን ነው። ነገር ግን እነሱ በሚዲያ ስለበለጡን ኢቭን የእፎይ አካውንት ብቻ ነው ንጽጽር ከምንሰራው የእኛ እንዲወጣ ስለማይፈልግ በሪፖርት ቪዲዮ ስንመልስ እነሱ ተደራጅተው ሁሉ ነገር በደንብ የተቀናጀ ስራ ነው የሚሰሩት። እኛ ምንም ሚዲያ የለንም። ዛሬ ብልጭታውን ያየሩ እና ይሄ የሚዲያ የማግኘታችን ነገር በጣም በጣም ኢምፖርታንትና አስፈላጊ ስለሆነ አለሁ ብለህ ደግሞ የመጣህልን አንተ ነህና ይህንን አደራ ለማለት እወዳለሁ። ምክንያቱም ያለ ሚዲያ ምንም ብንለፋ ትርጉም የለውም። ሀሳባችን፣ ትምህርቱ፣ ሁሉ ነገሩ በሚዲያ ነው ሊደርስ የሚችለውና ለብዙ ህዝብ መድረስ ስላለበት አዌርነስ ለመፍጠርን እና ከባዱን ነገር ነው ለመቅረፍ ዛሬ የሞከራችሁትና ይሄን ነገር ቀጥሉበት። አዌርነስ ለህዝቡ ይፈጠር። እንደ ተቋም መደራጀት ያለበት መሰራት ያለበት ስራ መሰራት አለበት ብዬ አምናለሁ። አላስረዝም። አመሰግናለሁ እድሉን ስለሰጣችሁ። አመሰግናለሁ። ቃል ስጋ ሆነ። እኔ በሴት አንቀጽ ነበረ ስናገር የነበረው፣ ለዚያ ይቅርታ ጠይቃለሁ። ወንድማችን ከእስልምና እንደመጣህ ነው የሰማሁት። አሁን የሚደርሱ መረጃዎች የሚያሳዩት እሱን ነው። እናንተን ይዘንማ ብዙ ስራ መስራት ይቻላል። ቅድም ባልኩት መሰረት በጨዋ ደንብ አሁን የእፎይን አፕሮች አይታችሁታል። በዛ መልክ ወደፊት መቀጠል ይቻላል። ምንም ችግር የለም። በሚዲያው በኩል ስጋት አይግባችሁ። እሺ እንግዲህ አሁን እየቀነስን ነው። ይህ ሁላ ህዝብ እንትን ካለ እንትን የሚል ነው። በካህናቱ እንዘጋለን። ዲያቆን መዝሙር ያሬድ ስለገባ እኔን እያስገባው በነገራችን ላይ እዛ ውስጥ ስላየው ጎትቼ ያለ ፈቃድህ በምትሰራው ስራ እጅግ ከሚኮሩት ወንድሞችህ አንዱ ነኝ። እከታተላለሁ። ያው ሌላ ቦታ ስላለሁ እናንተን ማገዝ ባልችልም ነገር ግን እከታተላለሁ እና በዛሬው ላይ ወደፊትም ሊሆን የሚገባው ነገር ካለ እንግባበትና እንስራ ከተባለ እና ተቋም ይሁን እናር ከተባለ እኔ ጋር ወሬ ጋር አይሰራም። የነብርን ጅራት አይዙትም ከያዙትም አይለቁትም ነው። የነከስኩትን ደግሞ ሳላደማ አልፋታም እኔ